አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። ምን ነበረ እዩ ዛሬ አስቆኝ ሽርጥ ነው የለበሰው። ሽንቱ ሳይለቀው አይቀርም ወላሂ። አኪድ አንደኛው እዩ ነው መሰለኝ፣ ያ ሄርሜላና አፈቅራታለሁ የሚለው ነው መሰለኝ እዩ ማለት ነው። ያ ቀጭኑ ወፍራሙን እኔ እንጃ፣ ግን ቀጭኑ እዩ ነው የሚመስለኝ፣ ሄርሜላን አፈቅራታለሁ የሚለው ማለት ነው። እና ገቡበት አዝረጠረጡት ምናምን። ወንድ ሲይዘው እኮ እንደው ጥሩ ነው። እና አስቆኝ፣ በጣም ነው ያሳቀኝ። ቡቼ ነበር እንደዛ የሚያደርጉ። ቡቼ እያንዳንዳቸው እነ አቤል ዘንድ እነ ብሩክ ዘንድ እየገባ እንዲያስፈራራቸው ነበረ። አሁን ደግሞ ሌላ ሰው መጥቶ እዩን ሲያስፈራራ ሽርጥ ነው የለበሰው። ከተኛበት ነው መሰለኝ የገቡበት። ብቻ እያሾፉ ነው እንጂ አንድ ሰው ካሜራ ይዞ ወንጀል አይሰራም። የድራባቸው ጥናት ካሜራ ይዞ አንድ ሰው ወንጀል አይሰራም። እና እያስፈራሩት ነው። ያን እያስፈራሩት ሳይሆን ዝም ብሎ የሚሰሩት አጣው። ሩታም ዛሬ አልገባችም፣ አብርሽም አልገባም። ስለዚህ የሚሰሩት ሲያጡ በቃ በዚህ መልኩ መጡ ማለት ነው። እና ብቻ እኔ አስቀውኛል። ብቻ እንደዛ አስበሳቸው እንደዛ እየተደራረጉ አስበሳቸው እኮ ነው። የአንደኛው እዩ ነው፣ አንደኛው ደግሞ ማን ነበረ? እሱ ነው። እና እንደዛ ሲያደርጉ ስቄ ልሞት። እና ትናንትና ደግሞ እና አብርሽ ሩታ ቤት ሄደዋል እያሉ ነበረ ትናንትና ወዳ። ለማንኛውም እኔ ፎቶውን ሳየው ትናንትና ያው በእነሱ አስተያየት አልሰጠሁም እንጂ ፎቶውን ሳየው ቀይ ባንድ ለብሶ ሳያቸው የፍቅር ቀን የለም ይሄ ቀይ ለብሶ ፍቅረኛሞች የሚገናኙበት እንደዛ ነው ያስመሰለበት አብርሽ ማለት ነው። የፍቅረኞች ቀን የፍቅረኞች ቀን ያስመሰለበት አብርሽን ማለት ነው። እና እንደዛ ብሎ ሲመጡ በቃ እንዴ የፍቅረኛ ቀን ነው እንዴ ዛሬ? ገና እኮ ነው የፍቅረኞች ቀን ሲባባል እቺ የኛ ሴትዮ ለባሏ ትገዛለች፣ ባሏ ለሷ ይገዛላታል ማለት ነው። እና ሳስበው እነሱ ተሰጣጡም እንዴት የፍቅረኞች ቀን ይሆናል እንዴ? አብርሽና ሄርሜላ ዘንድ የፍቅረኞች ቀን ደርሷል መሰል እያልኩኝ እንትን እያሰብኩ ነበር ትናንትና ማለት ነው። እና በጣም ያስቃሉ። ያው ሁሉ የሚያደርጉት ሩታን ሊያናድዱ ነው። ያው ሁሉ የሚያደርጉት ቀይ ለብሰው መጡ ምን አሉ። ተዝውማ ሲሳሳሙ እያየቻቸው አይደል? ከልብሱ እኮ እየተሳሳሙ ነው። ያን ሁሉ እያየች ምንም ያው እንግዲህ አንዳንድ ሰዎች ማለት ነው ያኔ ምናቸውን ነው ካሸሪ ቅርፍ ይወጣል። ምናቸውን ነው በድብቅ ነው የሚያስቡት። ምንድነው ሀሳባቸው? አንዳንዶቹ ሴቶች አሁን ውጭ እያለቁ ባሌ እንዲህ አደረገኝ፣ አገባብኝ፣ ምን ወሰነተብኝ ምናምን እያሉ ውጭ ወጥቶ የሚያለቅሱ ሴቶች አሉ ማለት ነው። አንዳንዶቹ ደግሞ ቤታቸው ውስጥ ከካሜራ ጀርባ አልቅሰው ሲጠግቡ ጤነኛ መስሎ ብቅ ይላሉ ማለት ነው። የማያስቡ መስሎ ብቅ ይላሉ። ሄርሜላና እንትና ሩታና ሱመያ ሩታና ሱመያ አሁን ቤታቸው ሁሉ ያለቅሳሉ። በእርግጠኛ ነኝ ያለቅሳሉ። አንድ ሴት ባሏ ሌላ ሲሳሳምባት የፈለገ አይደለም ሳይፈታት ፈቷትም ቢሆን ከሌላ ጋር ስታየው ምንም ዝም የሚል ሴት የለም። እና ያኔ አንዳንዱ ሴት ወጥቶ የሚጮህ አለ ለብር ብሎ ማለት ነው። አንዳንዱ ሴት ደግሞ በቃ እምቅ አድርጎ ሌሊት ሙሉ ሲያለቅስ አድሮ ጧጧት ሰው መስሎ ይነሳል። አይኑን አሳብጦ ጓደኛ ጋር ይስቃል፣ ከጓደኛ ጀርባ ደግሞ ያለቅሳል። እንደዛ አለ አንዳንድ ሴቶች ማለት ነው። እና አሁን ሩታን ያየኋት እንደዛ ነው። አውቃ ጠንካራ መስላት ልትወጣት ትመራለች፣ ግን በውስጧ እሳት ይዟል። ታለቅሳለች፣ ምን ትላለች ማለት ነው። ማንኛውም ሴት እንደዛ ነው። ባለቅሶ አይቀርም። ወንድ ቢሆን እስካሁን ገደለ ነበር። ወንድ ቢሆን እስካሁን ይገል ነበረ። የዛ ሚስቱን የተጀናጀነበት ሰውዬ ማለት ነው። ግን
ሴት ስለሆነ ዝም ብላ እያለቀሰ ቁጭ ነው የምትለው። እያለቀሰ ቁጭ ነው የምትለው። ሩታ አሁን ያንን ነው ግን ሆዷ ቆስሏል። በቃ ርር ብሏል። እና አሁን ከዚህ ወጥቼ ብሆን እንደው የምሰራላቸው እንትን ነበረ ማለት ነው። መውጫዋ ሰዓት አልደረሰ ሆኖ ነው መሰለኝ። እና እንትና እዩን ዛሬ ሰሩለት። ያው ጓደኞቹ ናቸው ግን ሰሩለት አዝረጠረጡት ነው የምላችሁ እዩን። ትናንትና ደግሞ እና አብርሽ ደግሞ የእንትን ቀን ነው የሚመስለው የፍቅረኞች ቀን ነው ያስመሰለባቸው እንትኑ ማለት ነው። ጡቷን ዝርግፋ ስታስጠላ፣ ወይኔ ሴት። በነገራችን ላይ እኮ አንዳንድ ወንዶች እንደዚህ በግድ እንደው አፍቅረን ወደደን የሚሉትን ሴቶች አይወዱም። ምክንያቱም ለእሱ እንደዛ ብለው ለመጡት ኋላ ደግሞ ለሌላ ሰውም እንደዛ እየመሰላቸው ሌላ ሰው ደግሞ ሲጠይቃቸው ልክ እንደዛ ሆኖ ስለሚመስላቸው እንዲህ ያሉትን ሴቶች ወንዶቹ ብዙ እንትን አይሏቸውም ማለት ነው። ያስጠሏቸዋል። እነዚህ ለማንም እየተዘረጋኝ ለማንም እየተከፋታች ነው የሚሉት ወንዶቹ ራሱ አያምኗቸውም። ልክ እሱ ዘንድ እንደመጣ እዛም ዘንድ ታዳለ ነው የሚመስለው። እና ሩታና አብርሽ እኔ ያኔ ቢፋቱ ምንም ቢሉም አይለያዩ። በቃ እንደዚህ ናቸው። በቃ እኔ ሳስባቸው በቃ አንዳንድ ባልና ሚስት እኮ ፊት ለፊት የማያወራለ አሁን ፊት ለፊት በቃ በጣም ይከብዳል ወላሂ። የሩታ በጣም ያሳዝነችኝ። እሱም አሳዝኖኛል። በቃ በጓደኞቹ ግፊት እሱም ደግሞ ሳይመስለው የገባበት ነገር አለው መሰለኝ። እዛ የገባበት ነገር አለው መሰለኝ። በዛ ስበብ ተሳቦ ገብቶ ነው እንጂ እኔ እዚህን ያክል እንትን ይላል ብዬ አይደለም። በተለይ በጓደኞቹ ግፊት ማለት ነው። ጓደኞቹ ሄርሜላ ዘመዳቸው ናት። ለዛ ነው በግድ አግባልን እያሉ የሚለምኑት። በጣም ያስጠላል ወላሂ በግድ እና እንትና ደግሞ ሰይድ ማለት ነው የሰይድ ሚስት ደግሞ ዛሬ ሱመያን እየሳደበ ይመታለች። ወላሂ አንድ ቀን ነው የምትሰራልሽ። አንድ ቀን ትሰራልሻለች። አንቺ እንኳን ለአንቺ ቀርቶ ለወለደችለት 10 አመት ለተቀመጠችለት ሚስቱ አልሆነም። ሰይድ ታፋሽ ጊዜ ለወለደችለት 2 ልጅ ለወለደችለት 10 አመት አብራው ለተቀመጠችው ሚስቱ አልሆነም። አንቺ ትናንትና ምትሽባል ሰይድ የኔ ጎበዝ፣ የኔ ፍቅር፣ የኔ መልከኛ፣ የኔ ጫዋቲ ምናምን እያልሽ የምትፎክሪው ሱመያን ደግሞ አንቺ ሽማግሌ፣ ሁለተኛ የባሌን ስም እንዳታነሺ፣ ዝም ብለሽ ልጆችሽን አሳድጊ ትላታለች ማለት ነው። እንደዛ እያሳደባለች። ዝም ብለሽ ልጆችሽን አሳድጊ፣ ስለ ባሌ አንድ ነገር እንዳትናገሪ፣ አንቺ ሽማግሌ፣ አንቺ አጁዛ እያለች ሰርባታለች ሱመያን ማለት ነው። ሱመያ ቆንጆት ነገ መተን ንቅ ታደርግሻለች። ንቅ ሮዛን ራሱ ንቅ ነው የምታደርግሽ። ሮዛን መታታንቅሻለች አይደለም ሱመያ ማለት ነው። እና ለልጆቹ ያልሆነ ባል ይሆነኛል ብለሽ አታሽካኪ የኔ ቆንጆ። ነገሩ ግፍ አድርጎሽ ይሄዳል። ነገ ኛኛኛ የምትሆን ፈልቶብሽ ነው እና ፈልቶብሽ ነው እንጂ ነገ ስትወልጂ የሆነ ነገር ስትል ግፍ አድርጎሽ ይሄዳል። በድህነቱ ቀጥ እዚህ ድረስ ያደረሰችው የልጆችን እናት የስንት አመት ፍቅር ሚስቱን እርግፍ አድርጎ ወደ አንቺ ዘንድ ሲመጣ ወዶሽ እንዳይመስልሽ የኔ ቆንጆ። ነገር ግፍ አድርጎሽ ይሄዳል ማለት ነው። በጣም ነው ያናደደችኝ። እሺ ሱመያን ተሳደበ ባሌን አትንኪ እያለች ልጆችሽን ብቻ አሳድጊ የኔ ባል ምናምን እያለች ዛሬ የሰይድ ሚስት ደሜን ያፈላች ደሜን በቃ የምታወራው ራሱ አይለያትም። ዝም ብላ መልፍልፍ ወይኔ ጉዴ! እችማ የማይባል ወሬ ልታስወራኝ ነው። እና በጣም ፈልቶባታል ዛሬ ሱመያ ወረደችባት አልኳችሁ። የማንም ልቅምቅም የሰው ልክ አያውቅም ብሏል። አንቺ አታውቂያትም ሱመያን። የማን ልጅ መስላሻለች? የማን አወጥቶ እንደ መለፍለፍ እንዳይመስልሽ። ቅልጥሽ ነው የምትልሽ። ክንትር አድርጋ ቅልጥሽን ነው የምትልሽ። ስትሰርባ ዛሬ ማለት ነው። አንቺ ሽማግሌ ትላታለች፣ ከባሌ ወረጅ ትላታለች፣ ባሌ ሁለተኛ እንዳታነሽ ምናምን እያለች በጣም ተልካልፋ እየሰደበቻት ነበር ማለት ነው የሰይድ ሚስት ሱመያ። እና ቀብጣለች። በጣም ነው የቀበጠችው። በጣም ነው የምታናድደው። አናዳኛለች ወላሂ በጣም ነው ያናደደች። ሳት እንዴት ተየት አባቷ የመጣሽ ምላሳማ በእናታችሁ። ይሄ ምላስሽ ነገር ያስተዳድርሽም። ሰይድ ደግሞ ዙሮ አያይሽም።
ሰይድ ነገ ዙሮ አያይሽም። በስ አንቺ ዝም ብለሽ ትንቦቆቦቂያ ቅሌታ ሙላ እና ዝም ብላ ትናንትና ስለመጣች በቃ ዛሬ አፍላ ፍቅር ስላሉ አዩንም እንደዛ ነበር። አፍላ ፍቅር ስላሉ በቃ በዛች ተነሳችና ወረደችባት አልኳችሁ። ሱመያን ወረደችባት። ነገሩ አትለቃትም። እሷ ራሱ እኮ አትለቃትም። እሷ ራሱ ገባችበት ገብታ አንድ ቀን ትደፋታለች። ብቻ ቀን እየጠበቀች ነው እንጂ እስከዛ ድረስ አንቺ ነጥብሽን አጠራቅም። መቼም አትመጣም መስሎሽ አንቺ የፈለግሽን ተናገሪ፣ ግን አትለቅሽም። ሲንገድ ኢስቶ እደመት ጅርቱ ዱፍቴ ሲቱምቲ ሰይድ ኪያ ሰይድ አባ ሙጫሳ ፍንታኔ ባይ